እነዛን ፕሮግራሞች በማየታችን ምን አተረፈን የምትሏቸው ስድብ፣ አሉባልታ፣ በጣም ብዙ ደስ የማይሉ ፕሮግራሞች የሰዎችን ጊዜ ገዝተው የሰዎችን ትኩረት ስበው በጣም በሚሊዮን እይታ ሲያገኙ ብዙ ገንዘብ ሲሰሩ እናያለን። ስለ ይዘት ፈጠራ ወይም ስለ ኮንተንት ክሬሽን በትልቁ አርአያችን የሚሆነን ሰው ነው። እኔ ጋዜጠኝነትን የተማርኩት ቲዮሪውን በደንብ ተምሬው ሊሆን ይችላል። ለመተርጎምና በተሻለ አቅም ለመስራት ግን በጣም ብዙ የሚያዳግቱ ነገሮች አሉ። ለምሳሌ የኔ ዩቲዩብ አለ አለላ ሚዲያ ላይ በጣም የሚጠቅም ነገር ነው ብዬ የሰራኋቸው ስራዎች አይደለም ገቢ ሊያስገኙ ለስቱዲዮ፣ ለካሜራ፣ ለኤዲቲንግ ያወጣችሁትን ብር እንኳን ላይመልሱ ይችላሉ። በተቃራኒው ደግሞ መዝናኛ ብቻ ብዬ የሰራኋቸው ፕሮግራሞች ደግሞ ቫይራል ሊወጡ ይችላሉ። በዛ የምትተዳደሩበት ስራ ሲሆን አንዳንድ ጊዜ አእምሯችሁ፣ ሙያችሁ እና ኪሳችሁን ሚዛን ላይ ያስቀምጣችሁ የሚገዳደራችሁ ጊዜ አለ። የዩቲዩብ ስራ እንደምታስቡት ቀላል አይደለም። እንደ ቲክቶክ ሁሉም ሰው ስክሮል ሲያደርግ የሚያገኘው ነገር አይደለም። ኢትዮጵያ ውስጥ ለምሳሌ አንድ ቪዲዮ ሰርታችሁ 1 ሚሊዮን እይታ ቢያገኝ 900,000 ኢትዮጵያ ቢታይ ይሳራ ነው የሚሆነው። 100,000 ውጭ ሀገር ከታየ በሱ ነው። እሱም ደግሞ አሜሪካ የሚገባትን 30% ግብር ቆርጣ ልካላችሁ ማለት ነው። እሱን አምጥታችሁት መኖሪያ አድርጋችሁት አስቤዛ ገዝታችሁበት ለቤታችሁ ከፍላችሁ ለፕሮዳክሽን ከፍላችሁ ምንም ላይ ተርፋችሁ ይችላል ማለት ነው። እሸቱ እኮ ተቸገርኩኝ አግዙኝ ሲል ራሱን ማኖር አቅቶት አይደለም ይሄን ሁሉ ሰራተኛ ይዞ እሱ በአንድ ስልክ ቁጭ ብሎ ሰርቶ ራሱና ቤተሰቡን እኮ ማስተዳደር ይችላል። እሱን የምናግዝባቸው ምክንያቶች አንደኛ ለብዙ ወጣቶች እንጀራቸውን የሚበሉበት ምክንያት ሆናል። ሁለተኛ ደግሞ በርካታ የበጎ አድራጎት ሰርቶ አሳይቶናል። ሶስተኛ ፕሮግራም እንዴት ይሰራል ብሎ ማሳያ የሚሆኑ በጣም ጥሩ ፕሮግራሞችን ሰርቶ አሳይቶናል። ስለዚህ አግዙኝ ያለው በሁለት ምክንያት ነው። አንደኛ የወረዱ ፕሮግራሞች፣ የማይመጥኑ ፕሮግራሞች እስከዛሬ ከነበረበት ከፍታው ዝቅ ብሎ የሚሰራቸውን ፕሮግራሞች ለኛ ማምጣት ስለማይፈልግ ነው። ሁለተኛ ደግሞ እንጀራ የሰጣቸው በዚህ ከባድ ኑሮ መበተን የማይፈልጋቸው እሱ ተስፋ ቆርጦ ተስፋ ሊያስቆርጣቸው የማይፈልጋቸው ሰራተኞች አሉት። ስለዚህ እነሱንም ላለመበተን አግዙኝ ነው ያለው። ያለውበት ሁኔታ እንደዚህ ነው ብሎ ህዝብ ፊት እኮ መቆም በጣም ቀላል ነገር አይደለም። በጣም ትልቅ ውሳኔ ነው። ስለዚህ እኛ አለንልህ ከጎንህ ነን ብለን እንዴት እንደ እህት እንደ ወንድም መከታ መሆንና ከጎኑ መቆም እንዴት ይከብደናል። በውጭ ሀገር የምትኖሩ ሁላችሁም ትውልደ ኢትዮጵያውያንና ኤርትራውያን ሜምበር እንድትሆኑ በእግዚአብሔር ስም እንጠይቃችኋለሁ። እኔ አድናቂህ ነኝ። ባይኔ ከየት ተነስተህ የት እንደደረስክ አይቻለሁ። አንተ በደንብ ህይወትህ ከመነሻው እስከ መድረሻው የሚያነቃቃ ወጣቶችን ኢንስፓየር የሚያደርግ ሰው ነህ። እግዚአብሔር ከአንተ ጋር ይሁን። እመቤቴ ጥላ ከለላ ትሆንህ። እህትህ ከጎንህ አለች።